በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የተራራማው የኤፍሬም ሀገር ነው። በዚህ እመቤታችን ቅድስት ኤልሳቤጥ ከጸነሰች በኋላ በ6ኛው ወር መጥታ ሰላም ያለችበት ቦታ ነው። ይህ ኤልሳቤጥ የነበረችበት ቤት ነው። እዚህ ስዕል ላይ እንደሚታየው ኤልሳቤጥ ጸንሳ የ6 ወር እርጉዝ ባለችበት ሰዓት እመቤታችን መጥታ ሰላም ብላታለች። እመቤታችን እዚህ የደረሰችው ናዝሬት ከምትባል ከገሊላ ከተማ ተነስታ ነው። ቅዱስ ገብርኤል እመቤታችን በስራት ነበርና ትጸንሻለሽ ብሎ ቃል በማህፀኗ ነበረ። በዚህ ሰዓት በእመቤታችን ማህፀን ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ነበረ። ያንን ይዛ መጣች። ለዛ ነው ምንትኗነ ከምትምጽእ ሀቤ እሙለ እግዚእ ብላ ቅድስት ኤልሳቤጥ እመቤታችን እንደዚህ ያለ ሰላምታ ያቀረበችላት የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ያለቻት ለዛ ነበር። ምክንያቱም ጌታ በማህፀኗ ተጸንሶ ነበር በዚህ ሰዓት ማለት ነው። ቅዱስ ገብርኤል እንግዲህ በዚህ በተራራማው ሀገር በኤፍሬም ከተማ ለኤልሳቤጥም ዮሐንስን እንደምትጸንስ አብስሯል። በናዝሬት ደግሞ ገሊላም እመቤታችን ጌታ እንደምትወልድ ነግሯታልና ሁለቱም በመንፈስ ቅዱስ በቅዱስ ገብርኤል መሪነት የሆነ ነገር ነው ማለት ነው። እንግዲህ እዚህ ላይ እንደምናየው ይህ ቦታ እመቤታችን ቅድስት ኤልሳቤጥ ጋር ተገናኝታ ሰላምታ የተለዋወጠችበት ቦታ ነው። ሌላው እዚህ ጋር የምናየው ሄሮድስ ሕፃናትን ሲፈጅ፣ እናቶች ሲያለቅሱ፣ ዮሐንስን ደግሞ እናቱ ኤልሳቤጥ ይዛው ወደ በረሃ እንደሸሸች መልአኩ ይዘሽ ሂጂ ልጅሽን ብሎ እንዳላት የሚያመለክተው ስዕል ነው። እዚህ ደግሞ ካህን አባቱ ዘካርያስ በቤተ መቅደሱ ሲያጥን ምእመናን መባ መስዋዕት ለእግዚአብሔር ሲያቀርቡ፣ ሌዋውያን ደግሞ ከእርሱ ጋር አብሮ ሲያገለግሉ የሚያሳይ ነው። እንግዲህ ቅዱስ ዮሐንስ የካህን ልጅ ነው፣ የጻድቅ ልጅ ነው። ጻድቅ ነው እሱ ራሱ ማለት ነው። ይህ ቦታ ይህንን ይመስላል።